ልጅ አንድ ጊዜ አውርቼዋለሁ መሰለኝ ቁርአንን ሐፍዘሃለሁ ስለው አላፈዝኩም አለኝ። ታዲያ ለምንድን ነው ሐፊዝ የሆነው ስምህ ስለው አያገባህም አለኝ። ማስፈራሪያ ነው። ለማስፈራሪያ ሆና ያፍዝም እኮ ምንም ጥቅም የለውም እኮ። ተባረክን አስገቡት እስቲ ተባረክ። እንግዲህ ያው አስተያየት ነው የሚሰጠው መልስ ሳይሆን ተባረክ ማነው አንድ ቁጥር ጻፍሽ ላክ ስራላ ተፋለም ላክ ወይ ገስት ይላል አይታይም። ላክ እምነኝ ላክ ገስት ኢንቫይት አድርገዋለሁ። ወይ ቀልድ እስልምና በቃ እኮ በተረት ተረት ህዝቡን ተጫወቱበት። ይመቻቸው። እምነኝ ሰላም ነው። እንዴት ነው? አላህ ክብሩ ይስፋ ለእናትና ለልጁ። ክርስቲያን ነህ እንዴ? አዎ። ምን እንታዘዝ? አይ ቲንክ የሙስሊም አካውንት ይመስላል አካውንት። ቆይ አዎ እኔ አልሐምዱሊላህ ሙስሊም ነኝ። ክርስቲያን ምክንያት አንተ ያገል ጠይቀህ ነው ገባሁት። ቆይ እንኳንም ደህና መጣ። ቆይ አንተ ያገል ጠይቀህ ልውረድ። አልሐምዱሊላህ እኔ ሙስሊም ነኝ። 10 ጥያቄም ትጠይቃለህ እንዳወርድ። እሺ ለምን ወርዳለህ? ተረጋጋ። ቆይ አዳምጣ። በመጀመሪያ ክብሩ ይስፋ ለእናትና ለልጅ ያልከው ለማን ነው? ለእናቴ ለወለደችኝ እናቴ ነው። ለማራ ያልኩ መስራት። ኦኬ። ስለዚህ በእስልምና ሽርክ ይቻላል ማለት ነው። እንደዚህ ብሎ ማመስገን ይቻላል። ይሁን እሺ። ባይ አልወጣኝም ምን አትሳቅ። አካውንት ላይ ኢብኑ ተሚያ ይላል አካውንት ላይ አይደለ? አልሳሳት። ኢብኑ ተሚያ ነው የሚለው አካውንት። ኢብኑ ተሚያ ነው የሚለው አካውንት። ማፍሬንድ ማንበብ ከቻልክ እኔን ጠይቀኝ። አካውንት ምን ያህል ብለህ እኔን ጠይቀኝ እንጂ አንተ እንደፈለክ ጅሎቹን አስገብተህ እንደፈለክ በል እንጂ ከኔ ጋር ልትል አትችልም ምንም ነገር። እኔ የምጠይቅህ ጥያቄ አለኝ። ጥያቄ ጠይቅ በልኝ። ቤቴን እኮ አክብሬ ነው የመጣሁት። ቆይ ፕሮፋይልህ ላይ ያለው ስሙ ኢብኑ ተሚያ ነው የሚለው ማን ነው? ሜቢ ቼክ አድርጉልኝ። ለኔ እንደዛ ይመስለኛል። ጥያቄን ጠይቅ። ኢብኑ ተይሚያ ነው ወይ የሚለው ብሎ ነው የጠየቀህ። ኢብኑ ተይሚያ ልታስተምር ነው መሰለኝ እዚህ ተቀመጥከው። ፕሊዝ ኤም ነኝ ተረጋጋ። ኤም ነኝ ተረጋጋ። ቆይ ውይይት ትፈልጋለህ አንተ? እፎይ ስሙ ስጠራው ውይይት ትፈልጋለህ አትፈልግም? ኤም ነህ በለው። ኤም ነህ ቆይ ኤም ነህ ተረጋጋ። መሐመድ ብለህ ጥራኝ። ስሜ መሐመድ ነኝ። ኢብኑ ተይሚያ ብለህ ጥራው። እንደውም እፎይ ኢብኑ ተይሚያ ቆይ አንዴ ስሜ መሐመድ ይባላል። መሐመድ ብለህ ጥራኝ። ችግር የለውም። መሐመድ ብዬ እጠራለሁ። ፕሊስ እጠራለሁ። ችግር የለውም። ያ መሐመድ ብለህ ጥራኝ። ስሜ መሐመድ ነው የምልህ። ኧረ ተረጋጋ። ቆይ ተረጋጋ። ውሃ ጠጣ። ተረጋጋ። ቆይ ልንገርህ። ቆይ አንተ ውይይት ትፈልጋለህ ወይስ የማያውቀውን ጅንስ እዚህ አስገብተህ ዝም ብለህ እየተወቅ ድሜንት ጨርሳለህ? መሐመድ ተረጋጋ። ጥያቄ መልስልኝ አሁን። መሐመድ ተረጋጋ። ሙሐመድ የሚለውን ስም ከወደድከውና የምትከተለው የምታምንበት ቢሆን ኖሮ ስምህን ሙሐመድ ትለው ነበር። እፎይ ተረጋጋ። ሙሐመድን የምታፍርበት ስም ስለሆነ ነው። ስምህ ፕሮፋይልህ ያንተ ስም ሳይሆን ሰውየው ያለበት ኢብኑ ተሚያ ይላል። ይሄን ኮንፈርም አድርግልኝ፣ አሊያም ደግሞ ሰዎች ፍረዱ። ከደንቆሮሶ ጋር ምን እንደዚህ እያወራ እንደዚህ ነው። በእናትህ ድራችሁ መጨረሰው። በእናትህ አትናደድ። ምናገረው ነገር አስተውል። ምን በእናትህ አንተ ውይይት ትፈልጋለህ ወይ ዝም ብለህ ትጨማለቃለህ? መልሰኝ።
ተረጋጋ ተረጋጋ። ልንገርህ ውይይት የምትፈልግ ከሆነ ወደ ያሱ ወስዳለሁ። አሱ ጀግናችን እዛ ቁጭ ብሎ እየጠበቀልኝ ነው። ወደ ያሱ ወስዳለሁ። ካሱ ጋር ፕሊዝ ተረጋጋ። ራስ በእናትህ ገላግለን ፕሊዝ። ከእንደዚህ አይነት ሰው አንዴ እንትና ውይይት ትፈልጋለህ አትፈልግም? ቆይ አንዴ ተረጋጋና። ሰው ይታዘብሃል መሐመድ። ሰው ስለሚታዘብህ ከስር ያሉት ይታዘቡሃል። አንተ እንደዚህ ስጮህ ደስ ይለኛል። እስልምና መልስ እንደሌለውና እንዲሁ የመጮህ እምነት እንደሆነ ከስር ያሉት ታዝበው ከእስልምና እንዲወጡ ስለምትጠቀም ማንም ሰማ የለም። እንዲህ ስጮህ መልስ እንደሌላችሁ ወጣ። ምንድነው ሙስሊሞች እንደዚህ ባለጌ እንደሆናችሁ ስድብ እንጂ መልስ እንደሌላችሁ በስርዓት እንኳን ማጠይቁ። ተረጋጋ። በስርዓት እንኳን ወደ አንተ ተረጋጋ። አንድ ኢብኑ ተሚያ አንድ ሙስሊም ወደ አንተ አይሄድም። አንድ ሙስሊም ተረጋጋ። እፎይ ምን አለ መሰለህ፣ እፎይ ይኸውልህ አላህ በቁርአናችን የምነኝ አንዴ ይኸውልህ ውይይት ትፈልጋለህ ወይ? አላህ በቁርአናችን ውስጥ አረ የምነኝ አትረብሽ። ቆይ አንዴ ተረጋጋ። በቁርአናችን ውስጥ ሸይጣንን አስገባኛለሁ ነብዩ መሐመድ ማለት ነው። ሸይጣን እንዳሳስትል ሰዎች ዝም በል በቃ አንተ ሐቅ እንዳይ ቆያማ እምነህ ቆይ አንዴ እና ሰዎች እንዳሳስትል ቁርአን ውስጥ አስገባኛለሁ። ከዛ ጂን የሚል ሱራ አስገባለት ነብያችን ማለት ነው አስገቡለትና ከዛ አሁን እነ መሐመድ እነ እምነኝ እንደዚህ አይነት ነገር ጋሽፎ እያናገርኩኝ ነው። ባኬል ያስወጣውና እየረበሸ ነው። ለምንድን ነው የፈለኩት መሰላችሁ? ለምንድን ነው የማታወራው? ለምን እንዳያስኩት ታውቃላችሁ? ብዙ ሴቶች የሚሉት ገስት ላይ ገብተው ሲዘባርቁ ተናድጄ ነው ብለው በውስጥ ያወሩኛል። ወይም በስርዓት አይመልሱ ወይም ዝም አይሉ መተው ሲዘባርቁ አይቼ እስልምና መልስ እንደሌለው አይቼ ነው የወጣሁት ይሉኛል። እኔ ገስት ላይ የምጠቀማቸው እነኝና ቆያቸው ወድጄ አይደለም አድቫንቴጅ ስለሚይዝባቸው ነው። ስሙን የጠየኩት ኢብኑ ተሚያን ለምንድን ነው? እሱ አላህ ወንደላጤ ፍሪዛም ጸጉር እንደሆነ ላሳየው ስለፈለኩ ነው። አሁን ሮል ሞዴል ብሎ የመጣው ስሙን አንዴ ክፈችልን። አሁን ኢብኑ ተሚያን ክፈችልኝ አንዴ። አላህ ምን አይነት እንደሆነ የሚያመልከው አካል ቆይ አንዴ አንብቢለት እንትና ኢብኑ ተሚያ ስለ አላህ ምን ብሎ እንደተናገረ አንተ ዘው የመጣው ፕሮፋይልህ ላይ ያደረከው ቆይ አዳምጥ። ኢብኑ ተሚያ ትልቁ ሊቃችሁ ቆይ አዳምጥ አንብቢው እንትና እሺ the messenger of Allah, may peace be upon him, ምን አለ? የአላህ መልእክተኛ I saw my Lord in the form of young man who had an abundance of his cast in a green kindergarten. በአረንጓዴ እንግዲህ ሰፊ ሜዳ ላይ ምን አየው? ጌታዬን ወጣት ሆኖ አየሁት፣ በወጣት ወንድም አምሳያ አየሁት አለ። ሙስሊም እንዲሁ በቃ አላህን በምን አይነት አየሁት አለ? ጺማልባ ወጣት አላህን አትሸውዲ ማብረን ይደናውን ያንን ጺም አልባ የሆነው ሰውን አላህን አምልከው ሲተረጎም ጎረምሳ ነው የሚለው። ያንግ ማን ማለት ጎረምሳ ማለት ነው። ወደ አማርኛ ተርጉሚላቸው። ያንን ጎረምሳ አካል በጭቃ ቡክቶ የሰራህን አካል አምልከው ይድና። ይሄንን የጠየቁ ለምንድን ነው? እሱ ጊፍት ይሰጠኛል ከስር ሆኖ ደግሞ ማለት ነው። ለምን ኢብኑ ተሚያ ነኝ ብለህ መጣ? ኢብኑ ተሚያ ተማሪ ነኝ ብለህ መጣ። ኢብኑ ተሚያ ደግሞ ሼክ አልእስላም ይባላል። ባይዘይ ሼክ አልእስላም ይሉታል። ሼክ ዋና ተብሎ ነው የሚቀመጥ ነው። አብዛኞቹን ያስተማራቸው ነው። አይ ቲንክ እና ግን ከስርም የሱ ተማሪ ናቸው ማለት በቃ የነሱ እንትን ነው። እነኚህ ከሱ እንትን ያሉ ናቸው። ወጣቱን አላህን ጺም አልባውን ጎፈሪያሙን ሹርባው ፍሪዛሙን
ጸጉሩን የሚጠቀልለውን ድሬድ ጃሉድ አንተን እንዳይሆን አላህ ያሉት ጃሉድን እንዳይሆን አብዱል ፈተና ስማማ ልጁ እኮ የሚለፈልፈው ሰውኛ ይመስልሃል? እንደ ሰይጣን እኮ ነው የሚለፈልፈው። ተባለኩ እንዴ ይኮ ጸበል ያስፈልገዋል ልጅ አረይተመ ባለፈው ነገር የመጣ አንድ ልጅን አስታወሰኝ። አብዱል ፈተና ሚት ላይ በጣም ያስተጋባል ሰው ሲያወራ። አንድ ልጅ መጣና ስሙ ፕሮፋይል ፒክቸሩ ላይ ስሙ ኤቢኤች ነው የሚለውና እኔ ኤቢኤች ብዬ እንዳልጠራው ፕሮፋይሉን ስከፍተው አብዱል ሀቲም ይላል ስሙና አብዱል ሀቲም ብዬ ልጥራህ ወይ ስለው እንደዛ ብለህ መጥራት ከፈለክ አንተ መጥራት ትችላለህ አለ። እንዴ አብዱል ሀቲም ይላል ስለው ማን ነው እንደዛ ያለ አለኝ። ፕሮፋይል ላይ እንደዛ ነው የሚለው ብለዋለሁ። አይ አንተ ጽፈው መሆን አለበት አለኝ። ሙስሊሞች ምንም ነገር ከማለት ወደ ኋላ አይሉም። በነገራችን ላይ ምንም ነገር ወይኔ ደፈነን እኮ ሰይጣን ደፈነን። ቆይ ፕሮፋይል እሺ አረ ሚውት ማታረጉኝ እስቲ እንዳታስወጡኝ በራሴ ግን ወጣለሁ። በስነሳ ልጠይቅ ነው የመጣሁት። ጥያቄን መልስልኝና ልሂድ። ማሜ ተረጋጋና ተረጋጋ። አንተ ጋር ብቻ ስማኝ። ከዛ በኋላ ችግር የለም እቀመጣለሁ። ሚውት አድርጌ እቀመጣለሁ። ከዛ በኋላ አንተ ጋር ብቻ ስማኝ። ይኸውልሽ እኛም ዝም ብለን አንተም ዝም ብለህ የመሆን ነገር እያወራ እድሜህን ከምትጨርስ ካሱ ጋር ትወያያለህ አትወያይም? ወደ አንተ ቤት ስለማይመጣ አንተ ወደ እሱ ቤት ስለማትሄድ ሌላ ሰው ጋር ይግባ። አሁን ኮስት ይግባ። አሁን በኮስት ገባለታለሁ። ለምን ቀጠሮ ትቀጥራለህ? ኖ አሁን ይኸውልህ እሱ ወደ አንተ ቤት አይመጣም። ችግሩ በኮስት ይግባልኝ። አሁን ጆሮም ኮስት ያልከው ነው እኮ እሱም በቤቱ እኔም በቤቴ ሁለታችን በቤታችን ኮስት እያለኩ በሆስት ሁለታችንም ምን እናድርግ? ዲቤት ማድረግ እንችላለን። ኮስት ይገባል። ህዝብ እየሰማ በቪዲዮ ወጣችሁ ትወያያላችሁ ከሱ ጋራ ኮሆስት ምንድነው እያለ ነው? ኦኬ ኮሆስት አልገባውም እኮ ለዛ ነው። ይሄንን እንኳን ሳያቅ ነው ስለ ውይይት የሚያወራው ይሄ ልጅ። ለዛ ነው አራስወጡት ሰዓታችን እኮ እንትን እያለ ነው። ኮስት ምንድነው አለ እዛው ሁሱ ጋር ሁሱ የሚያስፈልገው እንደዚህ አይነት ሰው ነው እንዴ? ሁሱ የሚሰበስበው እንደዚህ አይነት ሰው ነው። ፍሬንዶች እዛ ሂድ እንዴ ለሌሎችም ሰዎች እንዲጠቅም ግን ማንም ሚውትን አያደርግም። ማንም ብሎክ አያደርግም። እንደዛ አድርጎ እንዲያወሩ ነው። እሺ ኮስት አይደለም የተባልከው ኢብኑ ተይሚያ። እኔ ልጁን የፈለኩት አርዲ ምን እንደሆነ ታውቃለህ? ኢብኑ ተይሚያ በጣም የሚመኩበት እንትናቸው ነው ሊቃቸው ስለሆነ ሼክ አልኢስላም ስለሚል ሰው አላህን ራሱ አንብቦ ኢብኑ ተይሚያን እንዲተረጉምልን ነበረ። ስሙን አድርጎ ስለመጣ አላህ አምሳያ የለውም ይሉናል። አላህ ግን ጺም አልባ ጸጉራም ፍሪዛም ጀስት እንደዛ ብሎ ነው ያስቀመጠው። ይሄ ደግሞ ሙተዋቲር እንትን በሆነ ሐዲስ ላይ ወደ ነብዩ በሚሄድ ሐዲስ ላይ የተቀመጠ ነው። ነብዩ ነው አየሁ አላህ እንደዚህ ነው ብሎ የተናገረው። ምን ወጣት ጺም አልባ ፍሪዛም ጸጉር የሆነ አረንጓዴ ቦታ ፈልሰስ ያለ ነው። ይሄ አካል ከገማ ጭቃ
እንዴት ፈጠራችሁ? በሁለት እጁ። እንዴት አድርጎ? በቀኝ እጁ ጥሩ ሽታ ባለው ጭቃ ቦካ፣ ለ40 ዓመት አላቆየው። ከዛ የግራ ጭቃው ደግሞ የሚገማ ነበረ። ሁለቱን አደባለቀና አደምን ሰራ። ከዛ አደምን ሰራና ቆመው። መላእክቶች በስሩ ሲያልፉ ይፈሩት ነበር። በጣም ከሚፈሩት አንዱ ደግሞ ኢብሊስ ነበር። ለዛ ምን አልሰገደለት፣ በጣም ይጠላው ነበር፣ ይፈራው ነበር። መላእክቶችም ይፈሩት ነበር። ነገር ግን ኢብሊስ ሲያልፍ ሁሌም ምን ያደርግ ነበር? ይሄ ተሰርቶ የተቀመጠን ገና መንቀሳቀስ ያልጀመረውን አደምን ምን ያደርግ ነበር? 60 ክንድ ነው አደም ቁመቱ፣ 60 ክንድ የሚረዝመውን አደምን ሁሌም ሲያልፍ መታ እያደረገው ያልፍ ነበረ። እየመታው ሲያልፍ ድምጽ ያሰማ ነበረ። እንደሚቅጨለጨል ሸክላ የሚለው ሱራ 15 26 የተቀመጠው በዚህ ምክንያት ነው። ከሚቅጨለጨል ሸክላ ለሰራውት የሚለው ሲመታው ምን እንደሚቅጨለጨል ሸክላ ድምጽ ያሰማ ነበር። አደም ተሰርቶ የቆመው ማለት ነው። ከዛ እስከ ዕለታት አንድ ቀን ምን አደረገ ኢብሊስ? በአፉ ገብቶ በቂጡ ወጣ ይላል። ከዛስ በአፉ ወጥቶ በቂጡ ከወጣ በኋላ ምን አለ? ልንፈራው አይገባም፣ ምክንያቱም ይሄ ቀዳዳ ያለበት ነው፣ አላህ ግን ድፍን ነው ብሎ ተናገረ ማለት ነው። ነብያችን ቀበል አድርጎ ደግሞ ሰው ፈሱ የሚገማው አለ ኢብሊስ አደም ሆድ ውስጥ ስለቆየ ነው። ይሄ ተረት ንቃ ህዝቤ ነፋ ማያበላም ከምር